السلام عليكم ورحمة الله وبركاته ودي ቤተሰቦቼ እንዴት ናችሁ ሰላም ናችሁ ወይ በያላችሁ በሰላማችሁ ይብዛ የዛሬው ስራዬ ደግሞ በጣም ትንሽ ለየት ያለ ከበድ ያለ ስራ ነውና እንግዲህ ታጥቄ ተነስቻለሁ ማለት ነው ውድ ቤተሰቦቼ እንግዲህ ማለት ነው ይሄ አጃ ነው ፀሐይ መጥቶት ተለቅሞ ቆሻሻው ምናምን ንጹህ ነው ማለት ነው እንደዚህ ሆኗል ይሄ አጃ ይባላል እንግዲህ እርግጠኛ ነኝ የማያቅሰው አለ ብዬ አላስብም ይሄው እንግዲህ ማለት ነው አጃው ፀሐይ መጥቶታል ማሻአላ ሙቋል አታ እና ማለት ነው ይሄንን አጃ ምንድነው ማድርገው ተለቅሞ ተዘጋጅቶ ቆሻሻው ጸርቶ ተቀምጧል ማለት ነው ውድ ቤተሰቦቼ ነገራችን ላይ ማንንም የሚቀርጸኝ ስለሌለ እንግዲህ ከተንሻፈፈ እንዲም ከሆነ ያው ራሴ እየቀረጽኩኝ እንደሆነ ታውቃላችሁ ማለት ነው ቢስሚላህ ነገራችን ላይ እጅ በጣም ነው የሚያመው እንትን አይደለም እንደሌላው ቶሎ ገራ አይደለም ስራ ይፈልጋል በጣም ያሁኑ ገራ አይደለም እንግዲህ ማለት ነው ተወቅጦ ይሄው እንደዚህ ሆናል አሁን ይሄ ኤፍፍ ይባልና ያልጠራው ደግሞ ይወቀጣል ማለት ውድ ቤተሰቦቼ እንግዲህ ማለት ነው የቀደሙ አጃ እንደዚህ ሆኗል ከወቀጥኩት በኋላ ማለት ነው ተነፍሶ ምናምን እንደዚህ ሆኗል ተዘጋጅቷል እንግዲህ እንደምታዩት ማሻአላ ይው ማሽን እንደ ምንድነው እንደ ፈተገው ነው የተፈተገው
ሁለቱንም ይያዝ ከዳርና ከዳር ሲይዘው ይሾልካል ደህና ነው ይርሻለሽ እንደዚህ አይደል መላም የለበትም እንደዚህ የለም ታሽጎ የሚሸጠው ራሱ እንደዚህ ከዚህ በላይ አያለሙት ለቂንጫ እንደዚህ ነው ያለው ይሄው እዚህ ላይ ደርሻለሁኝ ማለት ነው ተከክቶ ተነፍሶ ጽድት ያለ አጃ ማሻአላ ልክ እንደ ማሽኑ አድርጌ ነው የከካውት ይወራት አያምርም በጣም ያምራል ያውን የሚለቀም የተወሰነ ይቀርዋል አምሮ በነገራችን ላይ እዛ ሰና መንገዛው ታሽጎ የሚሸጠው ያው ጣሙ ግን አሪፍ አይደለም ይሄን እኔ ቀምሼው በጣም ጣፍጦኝ ነው በነገራችን ላይና በእጅ ስለተሰራ ነው ሁሉም ነገር በእጅ የተሰራ ነገር ይጣፍጣል አለችኝ እናቴ እውነትም ነው ይሄ ነገር ምንድነው የሚሰራው ቤተሰቦች እንግዲህ ማለት ነው ትላንትና ያዘጋጀሁት የቂንጬ እህል ተሰርቶ አድሮ ዛሬ ለቁርስ ተዘጋጅቷል ማለት ነው እኔ በነገራችን ላይ ቀዝቀዝ ሲል ስለምወደው እንደዚህ ሆኗል ማለት ነው ማለት ነው ፀሐይ አስመጥቼ ሲወቅጠው የነበረው አጃ ተዘጋጅቶ ተሰርቶ ቂንጬ ሆኗል ማለት ነው በጣም የሚጣፍጥ የሚያምር ቂንጬ ነው የሆነው በጣም ደስ ይላል እንግዲህ እንዳሳየዋችሁ ነው ማለት ነው አሁን እንግዲህ ሞያዬን አሳይቻለሁ ወቅጬ ከክቼ ምናምን ያለው ነገር ፕሮሰሱን በሙሉ እዛ ውጭ በነገራችን ላይ ገዝተን ነው የምንጠቀመው ከሱፐር ማርኬት ምናምን ገዝተን ግን እንደዚህ አይነት እንትን ይሉም እንደዚህ አይነት ጣሙነትም በእጅ ተሰራ ነገር ይጣፍጣል እንግዲህ ስለዚህ እናንተም እንግዲህ ማለት ነው ሞክሩት ቤት ውስጥ ሁሉ ጊዜ ቢሰራ ያው ሁሉ ጊዜ ስለማይሆን ያው በሳምንት አንዴ ወይ ምናምን ሊሆን ስለሚችል
ቤት ቢሰራ የበለጠ በጣም ደስ የሚል ተገዝቶ ከሚሰራው የቂንጬ እህል ይሄ በጣም እንትን ጣዕሙ በጣም ደስ ይላልና እንግዲህ ማለት ነው ውድ ቤተሰቦቼ በሌላ ቪዲዮ እስከምንገናኝ ድረስ አሰላሙ አለይኩም ወራህመቱላሂ ወበረካቱ